ይጠናክታል ዳረበና በጣም ይወጣል እግዚአብሔር ሴክስ በሳምንት 3 ቀን ነው የሚፈቀድ ምን ነካን ዘንድሮ አረጉት ረዝጊዮ ሰላም የሳቅ ሚዲያ ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ ባበደ ቪዲዮ ነው የተመለስኩላችሁ ዛሬ በሚያስቁት እንስቃለን በሚቆነጠጡት እንቆነጥጣለን ምክንያቱም ይህ ስራችን ነው በመጀመሪያ እንግዲህ የሪአክሽን ቪዲዮዎች ይጀምራሉ ማለት ነው እናንተ ግን ስትገቡ ይሄንን ቪዲዮ ላይክ አርጉኝ ፈልጌው ነው አዳዲስ የሆናችሁ ቤቱን ሰብስክራይብ ያደርጋችሁ ከኔ ጋር ቤተሰብ መሆን ትችላላችሁ በመጀመሪያ ወደሚያስቀው ቪዲዮ ጎራል በል ሌትስ ጎ ያማ ይጠናክታል ዳረበና በጣም ይወጣል እግዚአብሔር ከማጋሪ ከግብዳው ጋር እሺ ግብዳው 3 ጥያቄ ምን ነው ወንድሜ ባልጠፋው እንደዚህ ተስነተ ግጭል ጠይቀና ከመለስክልኝ ሽልማት ሸልማለሁ ይቻላል እሺ የመጀመሪያው ጥያቄ ድስት ውስጥ የማይገባ ነገር ድስት ውስጥ የማይገባ ነገር አራባቢ ዲያቪስ ከተትሹ አይሰማም ለዛ እኮ ድስት በጌታ ወየ አይዞህ ድስት ውስጥ የማይገባ ነገር ያስ አንተ ያማህት ደሰልኛለሁ የሰው ልጅ አይገባም አይደለም አንድ ድልስት እኮ ጠጋርገው አባቢ ሽታታ አይሰማም ለዛ ነው እየመለስክልኛለህ አፈ ነው የሚሸተው ወይስ ማይኩ ነው እኔ ግራ ገባኝ እግዚአብሔር በጣም ይሸታል ጋይስ እየመለሰልኛለህ ባዶ ድል ውስጥ ምን ያህል ሰው ሞተ በጌታ ስም ባላባራክ ምን ቂጠናክታል ዳረበና በጣም ይወጣል እግዚአብሔር እንዴ ምን ሆነ ነው አረ መልስ መልስልኝ ባከን የሚያሸልም እኮ ሆ እንደዚህ በሳቅ ይድፉን ሌላው ደግሞ ሞጣ ላይቭ ላይ ምን ገጠመው እስኪ እንመልከተው ሄሎ ምንድናችሁ እናንተ هلا عبود ምን ልትሰሩ ነው የመጣችሁት يا ساتر يا ለነጻነት ተታገሉ እናንተ የኮይን ለቀማ ነው ሆ ፈረንጅ ስቀልድ ይዞ ይል ጎበዝ ትረዳለህ አንተ እረዳታለሁ በቃ ስንት ነው የምትረዳት እሺ ሞጣዬ 1000 ብር አለኝ 700 ብር እረዳታለሁ እኔ 12000 ብር ልክልሃለሁ ናውረድ አንዱ ቄታ የምን አባት ከ1000 ብር 700 ብር ዋጀፋ ቢዲ ለቱ ልሳን ይዘጋና የሌላ ልጅ ዶሮ የሰረቀው ግለሰብ እንግዲህ ዶሮ ፍርድ ቤት በተገኘችበት 2 ወር የጽዳት አገልግሎት እንዲሰጥ ተፈረደበት። ግለሰቡ ይህ ፍርድም የተፈረደበት ከዚህ በፊት ልምድ የሌለው ሌባ ወይም ሰርቆ የማያውቅ ስለሆነ እንዲሁም የቤተሰብ አስተዳዳሪና ለእናቱ ብቸኛ ልጅና ጧሪ በመሆኑ 2 ወር ጽዳት እንዲያገለግል እንግዲህ ፍርድ ቤቱ ፈርዶበታል። I shall speak when you come to Ethiopia.
Last 3 in the morning, I can't sleep. I can't work because I'm expected of you, my mind. سبحان الله ما أدري طعم ما بينه فبلا لو عيون. من هم طعم مستحق من غير كذا كان مشدد ويوم أنا أقدر أعرف فيه. دم نص على الشوف. A few moments later. አልሄድም የፈለገ ነገር ቢሆን አንተ ተስናቱ ጋር መኪና እያቆምክ ዝም ብለህ ነው እንደው ዝም ብለህ እንትን መሰለህ እንዴ ነው መሬት አንተ አትስናል አይደል እንደዚህ ምን እያለ ነው ልጅ እዚህ መኪናውን አቁመህ አላየሁም ባታዊ ነው አይደል እዚህ ላይ ጉድፍ አላየህም እንደዚህ ላይ እዚህ እንትን ነገር ሳታይ ልጫን ነበር እኮ እንትን ባለ እንትን እኮ ምን መጡ እዚህ ላይ የሆነ ነገር አይቻ ያራገፍኩልህ እንትን የመጣው እንደ ጥሩ ነገር ሲሰራ መተውኛል እንደዚህ ጋር አልመታውም የሆነ ነገር ነው ያራገፍኩት ሲያስፈራራ አንተ ይሄን ምን አይነት ሰው መጣ ምን ምራገፍ እናንተ ተጠቅም እንዴ ለምን ነው መቱኝ አልመታውም እኮ ሲጀመር እኔ ብሎ እንትን የዛሬው ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ባይ ባይ።